ገንዘብ እኛ የምናዋጣው ትንሽ ገንዘብ ነው። አብዛኛው ስራ ሙሉ በሙሉ ማለት ይቻላል ከቋቱ በሩስቃ ሞዴል ነው። ነገር ቢሆን ግንባራችን ላይ ጥይት ሊደቀን እንኳን ወደኋላ ማንመለስ ሰዎች ነን። ምክንያቱም ማህበራችንን አቋቁመናል። ስልሙንም ያው ችለነዋል፣ ደርሰነዋል። የመጣ ነገር የለም ማለት የቤት ባለቤትነት ለዛች ካሬ ለዛች ቤት ያንተ ቤት መሆኑን የምታረጋግጥበት ሰነድ ሰው ወጥቷል ብሏል አቶ አጋ ስላለ ያንን ነገር 35ቱ ሰው እናንተ ስታመጡ ወይም በእኛ በኩል የሚመጣ ሰው ካለ ይሄ የኛ ማህበር ተጠቃሚ ነው ወይ ማለት ህዝቡ ማለት ነው። ህዝቡ ተጠቃሚ ነው ወይ ለማለት ነው። አመሰግናለሁ። 35 ሰዎችን ከኮሚቴው ጋር ከጎጆ ጋር የምንነጋገረው ነገር እናገራለን። ጎጆን ለማካተት ሳይሆን የህብረት ስራ ማህበሩ ምን ይላል ያለው ነገር መጀመሪያ እናያለን። 537 አባላት ለማህበራት ማደራጃ ለመሬት ማኔጅመንት ምናምን ጠቅላላ ስንዝርዝራቸው ገብቷል። ሳይት ሄደናል። እልልታ ራሱ እንዲመጣ አድርገናል። ይሄ ለአባላቱ በቂ ምላሽ ይሰጣል። ቀጣይ የምንሄድበት ስቴፕ ገንዘብ የሚፈልግ ወይም ደግሞ ወጪ የሚፈልግ እስካሁን ያሉት ወጪዎች በጣም ትንሽ ቢሆኑ ባሉ ሰዎች የተሸፈነ ቢሆኑ ከኪስዮች የተሸፈነ ቢሆኑ ከዚህ በኋላ ግን የእኛን ጥንካሬ የሚጠይቅ ነገር ነውና እዛ ላይ የምትመረቱ ነው። ለምሳሌ አሁን ግቢውን እንዳያችሁት በጣም መሰራት የሚፈልግ ግቢ ነው። የቀጥለው ሳምንት ውል እኛ ሰነዶች ማረጋገጫ ሄደን ከተዋዋልን በኋላ ወደ ስራ ነው የምንገባው። የመጀመሪያ ስራችን ምንድነው? ግቢውን ማጸዳት ነው። ግቢውን ለማጸዳት ደግሞ ገንዘብ ያስፈልጋል። ትልቅ እውቀት ያለው ወንድማችን ነው። ልታመሰግኑት ግድ ይላል። ይሄ ራሱ በጣም ሞራል ነው። በእውነታችን መተማመን ጎጆም እንደ አንድ ፓርትነር ይዘን ሲሄድ እስካለን ድረስ ጎጆንም ፓርት ኦፍ የዚህ አካል እንደሆነ አስበን በመልካም ነገር በፖዘቲቭ ነገር ብንጀምር ባይ ከማን ስንዘግብ የተለያዩ ያየናቸው ቅሬታዎች ሰዎች ኤግዞስት የመሆን ነገር አለና አሁን ያለውን ኮሚቴ እድል እንስጥ፣ ያለውን ሂደት ያለው ወደፊት የሚሄድ ቻንሳችንን እድል ሰጥተን በቀናነት እንጨምር። ግድ የላችሁ እንደተባለው ተስፍሽ በጣም ሳክሪፋይስ አድርጓል ከምታስቡት በላይ ሁላችን ስራ አለን። እንደምታውቁት ኮሚቴዎችም የራሳችን ስራ አለን። እሱ ኮሚቴ እየተወ ነው ተቀጣሪዎችን ሁሉ እለት እየወጣን ሲሸጥ የማህበር ሲሸጥ ለማህበራችን ምን ያህል 10 ሺህ ሊሆን ይችላል፣ 20 ሺህ ሊሆን ይችላል፣ 5 ሺህ ሊሆን ይችላል። ምን ከፍሎ እንፈልጋለን እኛ እውነት ይሄ ነገር በአንድ ውስጥ እናጠናቀቃለን የሚል ነገር ማለት ነው። ካልተጠናቀቀ ግን በእኔ ምክንያት እኔ ባለመክፈሌ ምክንያት ባክ ነው የሚያደርገው ወደኋላ ማለት ነው። ስለዚህ ድምፅ እንፈልጋለን። ሁላችሁም ተስማምታችኋል በዚህ ሀሳብ? ይሄ አባላት አንዳንድ ሰዎች በተለይ ሲሆን እስኪ በሞራል ባካችሁ አበረታቱ። ይሄው የቴክኒክ ኮሚቴ ጸሐፊ ነች፣ መሐንዲስ ሲቪል ኢንጂነር ነች። ሳይቱ ላይ ሄዳ አንድ ደው እንዳያላየነውን የከርሰ ምድር ውሃ ተቆፍሯል ግቢ ውስጥ በጣም ብዙ አቅም ያለ እኛ አዲስ ሲቆፈር እጅግ በጣም ብዙ ወጪ የሚያስወጣ ነው ስልል ምናምን ብላ ያስረዳችን እሷ ነች። ይህ ማለት ነገር ነው እና የሚያውቁ ሰዎች እባካችሁ ወደፊት ነው ጊዜያችሁን መስዋዕት አድርጋችሁ እዚህ ስላደረሳችሁት ማመስገን እፈልጋለሁ። ወድም ያለ እኮ ብዙ አሉ። በካሬ 80 ሺህም አለ 100 ሺህም አለ። ነገር ግን የአባላትን የመክፈል አቅም ያገናዘበ ነው ወይ ብለን ነው ጎጆ መጀመሪያ የሚያዩ አሁን ውሃ ሰላሳውና እናንተ ደግሞ ወይ ማታረጋው ቦታ ወይም የመሬት ሽያጭ ራሱ ይሄንን እንዴት አያችሁት? እናንተም አሁን የተመረጣችሁት ኮሚቴ ይሄንን ቀጥታ ተቀብላችኋል ወይንስ እንደገና ወደ ድርድር ነው የምንሄደው? በካሬ ምን ያህል እንደሆነ ይሄንን ቦታ ትንሽ ተነስቶ እዚህ በመድረሱ ብዙ ሰዎች ብዙ ዋጋ ከፍለዋል። እናንተ ደግሞ በጣም በተሻለ ሁኔታ እዚህ በማድረሳችሁ እጅግ ልዩ ክብር አለኝና በጣም አመሰግናለሁ። ሞራል ሰፋት ደስ ይለኛል። ተደራድረሃል ወይ የምትለው እኛ መጀመሪያ ሳንደራደር ካርታ ይዘን ውል ሳንፈጽም እጣ ስለማናወጣ ከኮሚቴ ጋር ድርድር የተደረገ ነገር እንደገና ለድርድርም የሚቀርብ አይደለም። ወደ እውነተኛው መድረክ መጥተን እኛም አውቀን ሁሉንም ለማፍረስ በደረስንበት
የደረሳችሁ እናንተን እንኳን ደስ አላችሁ። ሌላው ግን እኛ እዚህ ላይ የምንጨምረው ነገር የለም። ምክንያቱም ሰብሳቢው በትክክል የእኛን የቦታውን የህግ መሰረት በትክክል ስለገለጹት ምንም የምንቀንሰው የምንጨምረው ነገር የለም። እንዳሉት የዚህ ዓመት 2017 ግንቦት ላይ የሚከፈል የሊዝ ክፍያ ብቻ ነው የቀረው። ነገር ግን አሁን እኛ የምንፈልገው ነገር አለ። የእኛም ስራ አስኪያጅ እየመጡ ነው። ከማህበሩ ሰብሳቢዎች ጋር ተገናኝተን ከዚህ በኋላ ለመጨረስ በምን አይነት መልኩ ነው ግንኙነት የምናደርገው የሚለውን ነገር የእኛም ስራ አስኪያጅ እየደረሱ ነው። ተነጋግረን እኛ እንለያቸዋለን። እንኳን ደስ አላችሁ። በአንድ ወር ጊዜ ውስጥ ይሄ ብር ካልተከፈለና ካልተሰበሰበ ማለት ነው ስሙን ወደኛ ማዞራችን ሰነዶች ማረጋገጫ ሄደን የምናደርገው ነገር ምንድን ነው? ውክልና ነው በቦታው ላይ የምንወስደው ማለት ነው። ስለዚህ ከዛ በኋላ ያንን ስም ግን ወደ ቦሰና ለመቀየር ግን ምን ያስፈልገናል? ስም ለማዞር ገንዘብ ያስፈልገናል። ስለዚህ በተቻላችሁ አቅም እቺ 21 ሺዋን ማለት ነው በተቻላችሁ አቅም በአንድ ወር ጊዜ ውስጥ ቢቻል ከዛ በታች ብታደርጉልንና ወደ የሚቀጥለው ስቴፕ እንድንሄድ ብታደርጉልን ደስ ይለናል ማለት ነው። ወደ ስራ ሳይገባ መሬት ሳይዞር ብር አካውንት መክፈታቸው ሊበሉት ነው። አሁን 3 አካውንት የተከፈተበት ምክንያት አንደኛው የግንባታ ገንዘብ ከሮስካ ቋት የሚገባበት ዝግ፣ ሌላው ደግሞ ወደፊት እናንተ ለግንባታ የሚያስፈልግ ተጨማሪ ወጪ ክፍያ ክፈሉ ስትባሉ የግንባታ ክፍያ ብቻ ክፈሉ ስትባሉ የሚገባበት አካውንት ነው። ያንን አካውንት የሚንቀሳቀሰው መቼ ነው ከተባለ ፔይመንት ሰርቲፊኬት የሚባል አለ። ይሄ ስራ ሲሰራ ተረጋግጦ በቃ የዚህን ያህል ዋጋ ተሰርቷል ተብሎ ፔይመንት ሰርቲፊኬት ሲቀርብ ህብረት ስራ ኮሚሽን ይሄ የተሰራ መሆኑ ስለተረጋገጠ ወጪ ሆኖ ይከፈል ብሎ ደብዳቤ ሲጽፍ ብቻ የሚንቀሳቀስ አካውንት ማለት ነው። ከግለሰብ የተገዛ ቦታ በኤሌክትሪክ ሪል ስቴት ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ካርታ ስለ ይዞታው በእልልታ የሆነ ቀደም ሲል በሌላ ግለሰብ ተይዞ የነበረ ቦታው ላይ ትልቅ መኖሪያ ቤት ያለበት ቦታ እዛ ቦታ ላይ 7272 ካሬ ነው። እዛ ቦታ ላይ አራት ቤዝመንት 1 ግራውንድ እና 20 ቤቶች ይገነባሉ። 37ቱ እኳን ኃላፊነታቸው የማይወጡ ከሆነ ስራውን መስራት ስለማንችል በወጡ አባላት ቦታ ሌሎች አባላት የሚተኩበት ስርዓት ነው። የጎደሉ ሰዎችን ከነሱ ጋር እናነጋገራለን። ከኮሚቴው ጋር ህብረት ስራ ህግን መሰረት ባደረገ ሌሎች ከቋት ወጥቶ የሚተኩበትን መንገድ ወይም ደግሞ መክፈል የሚችል ዝም ብሎ በስም አለ መጥቶ እናንተን የማያጨናንቅ መሆን መቻል አለበት። ለሱ ደግሞ ስትራቴጂ ከነሱ ጋር እናስቀምጥና እነዚህ 35ቱ ሰዎች የሚሞሉበትን መንገድ ቶሎ ይፈልጋል። ማንም ሰው ከዛ ገንዘብ ብዙ ገንዘብ የሚቀመጠው እዛ ስለሆነ ከፈልኩ እያለ እንዳያወጣው ነው። ስለዚህ የተበላ የለም የሚበላበትን ቦታ አይደለም። እዚህ ጋር እኮ ግልጽ እንትን ለማለት ጥሩ ነው። አሁን ዝግ አካውንት በፊት በነበረው በጎጆ መክፈላችን ወይ ጥሩ ነው። አሁን ደግሞ ይሄ መሬቱን ከተያዘ በኋላ የተወሰነብን እንትላለ አይደለ? እሱም በዚህ በዝግ ነው ወይ ይሄንን ግልጽ ሆኖ እንትን ሰው እኮ አሁን ዝግ አካውንት ሲል ሌላም ዝግ አካውንት እንዳይል ነው ሰው አሁን ግንዛቤ ያለው ጉዳይ። ሻጭና ገዥ ለሁለት ነው የሚካፈሉት የሚል ሀሳብ ተነስቷል። ሊዝ ስለሆነ እንደዛ አይነት አሰራር እንደሌለ ነው የምናለው፣ ግን እናጣራለን። ጥሩ ሀሳብ እባካችሁ ከውዥንብር ውጡ። የቦታ ግዥ ውል ስምምነት በውና ማስረጃ ቀርበን መፈራረም መጨረስ ራሳችንን ችለን ስንሰባሰብ ይሄ የመጀመሪያችን አይደለም። ከዚህ በፊት ጎጆ ነበረ ተሰበስበን የነበረው። ጎጆ ኃላፊነቱን ተወጥቶ በማህበር መደራጀት የሚገባን ጊዜ በሙሉ ካጠናቀቅን በኋላ
እንደ ማህበር ህጋዊ ሰውነት ይዘን ተቋም ሆነን ስንገናኝ ይሄ የመጀመሪያችን ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ነው። ታውቁ ስለምንፈልግ ነው። ካርታው ሁሉ ነገሩ ህጋዊ መሆኑን ያረጋገጥንበት አባላት ብዙ ጥያቄ ስለሚያነሱ እንዲገባችሁ ብለን ዲቴይል ማውራት እንፈልገው። ሌላው ያው ሳይቱ እንደዚህ የሚታየው ሳይት ግቢው በጣም ሰፊ ስለሆነ ምንም አይነት ሌላ ነገር የተሰራበት ስላልሆነ እንደ ጫካ ዛፎች፣ ሌሎች ያ መኖሪያ ቤት አሮጌ መኖሪያ ቤት እዛ ጋር ዛፉ ስር ይታያል። እንዲህ ነው እይታው። ከዚህ ፊት ለፊት ስናይ አስፋልት ነው። ከጣፎ ወደ የካ ባዶ የሚወስደው አስፋልት ነው። ፊት ለፊት አስፋልት ዳር ያለ ቦታ ነው ማለት ፈልጌ ነው። ኮሚቴው በተለያየ ጊዜ ማብራሪያ ጠይቋል። ተንቀሳቅሶ ምን እንደሚመስል መመልከት ይችላል ማለት ነው። ይሄ ቤት ከቦታው ያለው ቤት የምታዩት ቤት ያው አሮጌ ወይም ያረጀ ቤት ይሁን እንጂ በጣም ሰፊና በውስጡ ብዙ አገልግሎቶችን መጠቀም ይችላል። ብዙ የውስጥ ክፍሎች ያሉት ምናልባት በቀጣይ ስቴፕ ቀጥታ ቢሮዎችን እዛ ሳብሽ የሚያደርጉበት የተለያዩ አገልግሎቶችን እዚያው ማካሄድ የምንችልበት ሴታፕ ያለው ቦታ እንደሆነ ይዞታውንም ለማዛወር ቦታው ላይ ካርታም ቤት ያለው ስለሆነ ምንም አይነት ምልልስ የማይኖረው አይነት ልብስ የሆነ ያለው ነው ለማለት ነው። ሌላው በጣም ቴክኒካል ወይም ለእናንተ በጣም ለዛሬው ውይይታችን እጅግ በጣም ጠቃሚ ነው ብለን የምናስበው የማህበሩ ህጋዊ ይዞታና ተያያዥ መረጃዎች በተለይ ከክፍለ ከተማ ያጣራ ነው። ከክፍለ ከተማ መሬት አስተዳደር ያጣራ ነው ለመናገሪያ ነው። በዚህኛው ስላይድ ላይ እንደተባለው 7272 ካሬ ሜትር ላይ የተቀመጠ ቦታ ነው። የሊዝ ውሎች በአግባቡ የተፈጸመበት ነው። የሊዝ ክፍያ እስከ 2016 ዓ.ም የተከፈለበት ነው። የ2017 የዚህ ዓመት የሊዝ ክፍያ ብቻ ነው የሚቀረው ማለት ነው። ምንም ብዙ ሌላ ከሊዝ ክፍያ ጋር የተያያዘ የሌለበት የሊዝ ክፍያ ግን የዘንድሮ 297,720.72 ሳንቲም የሚከፈል ያለው የአሹራ ክፍያ የቦታው ዋጋ 6% ነው። በዚህ መሰረት ማለት 6% ነው። የ191 ሚሊዮን 6% 11 ሚሊዮን 460,300 ብር ነው የሚመጣው። አጠቃላይ የሊዝና የአሹራ ክፍያ ይህኛው ያልተከፈለው የ2017 እና የአሹራው አንድ ላይ ሁለቱ ሲደመሩ 11 ሚሊዮን 758,020.72 ሳንቲም ነው የሚሆነው። ይህ አሁን የሚጠበቅብን ሊከፈል የሚገባ ማህበሩ ሊከፍለው የሚገባው ይሄኛው ነው ማለት ነው። ይሄ ስኬች አቶ አላ እንዲያቀርቡ የመሳቸው ሰፋል እንኳን ለዚህ ያበቃል። ምክንያቱም እንኳንም አመራር መርጣችሁ አመራሮቻችሁ ጠርተው እኛንም ጠርተው ለእናንተ ገለጻ እንድናደርግ ስላበቁ አመስግኑ። በቀጣይ እንግዲህ ጎጆ የሚችለው ሁሉ አለ። እንደታየው ቅድም እልልታ ጋር የነበረንን ውል በደብዳቤ ጭምር ለማፍረስም የሄዱበት ሁኔታ አለ። እየለመንን እነሱንም እያልፋፋን ለዚህ በቅተናል። እነሱንም አመስግኑልን። ምክንያቱም የህብረተሰብ ነው ብለው ነው ብዬ አስባለሁ። ምክንያቱም ብዙ ህዝብ ነው ያለን፣ 530 ሰው ነው ያለው። የ530 ሰው እንትን ደግሞ ቀላል አይደለም። ህብረተሰቡን ወደ አንድ አምጥቶ በአንድ ዓላማ ማሰለፍ ያስቸግራል ብለን ለምነናቸዋል። ልመናችንንም ሰምተዋል ብዬ ስለማስብ ማለት ነው። በቀጣይ እንግዲህ ምናልባት አንዳንድ ውዥንብሮች አሉና እባካችሁ ከውዥንብር ውጡ። አሁን ህጋዊ ሰውነት ተገኝቷል። በህጋዊ ሰውነታችሁ ደግሞ የባንክ አካውንት መክፈት እንዳለባችሁ ተከፍቶ 3 አካውንት ተከፍቷል። 3ቱ አካውንት ምንድን ነው የሚለውን ነገር
ህብረት ስራ ኮሚሽን ለሚኩራም እባክህ ያሉትን ነገሮች አስረዳልኝ ብሎኝ ኃላፊነት ሰጥቶኝ ስለሄደ እሷንም እግረ መንገዴን በዛው ነግሬያችሁ ለማለት ነው። 3 አካውንት ምን ያደርጋል የሚል የተጻፈ ጽሑፍ አይቻለሁ። ሊበሉት ነው ምናምን በቃ ወሰዱት እና በድጋሚ አሁን ለተመረጡ ኮሚቴዎች በጣም ምስጋና ነው። በእውነት ነው የምላቸው። በጣም ጎበዞች ናቸው። ጎበዞች አይገልጻቸው። በጣም እውቀት ያላቸውና ወደፊት ማህበሩ ቤታችንን ገንብተን እንድንኖር ቀን ከሌሊት ደፋ ቀና እያሉ ያሉ ወንድሞቻችን ወይም እህቶቻችን ናቸው። እግዚአብሔር በሰላም ያስፈጽመን እንጂ አሁን ዝግ አካውንት የለም። ማን ሲጽፍ ነው የሚንቀሳቀሰው? ለምን አገልግሎት? ለግንባታ የተሰራ ስራ መኖሩ ሲረጋገጥ ደብዳቤ ሲጻፍ ብቻ። ምክንያቱም ማንም ሰው ከዛ ገንዘብ ብዙ ገንዘብ የሚቀመጠው እዛ ስለሆነ ከፈልኩ እያለ እንዳያወጣው ማለት። ስለዚህ የተበላ የለም፣ የሚበላበትን ቦታ አይደለም። ሁለተኛው የቁጠባ ሂሳብ የተባለው የማህበሩ እነዚህ ሶስቱም የማህበሩ ናቸው። እንግዲህ የጎጆ አይደለም። የቁጠባ የተባለው ገንዘብ በቁጠባ ቢቀመጥ ነው ወይ በተንቀሳቃሽ ቢቀመጥ ነው ዋጋ ያለው? በቁጠባ ለምን? ወለድ ስለሚያስገኝ ለተለያዩ ክፍያዎች የምትከፍሉት ገንዘብ እዛ ቁጠባ ገንዘብ ውስጥ ይገባና ይቀመጣል። በወር 20 ብርም 30 ብርም የሚሰጥ የለም ማለት ነው። በአመት 1000፣ 2000፣ 10000 የሚወልድ ቢኖር የሚሰጥ የለም ማለት ነው። ስለዚህ እዛ ውስጥ ተቀምጦ የወለድ አገልግሎት ማግኘት እንድትችሉ የማህበሩ ተንቀሳቃሹ ደግሞ ከቁጠባው ሲታዘዝ ለስራ ማስኬጃ፣ ለጽህፈት መሳሪያ፣ ለሌሎች በቼክ ገንዘብ እንዲከፈል ለማድረግ ነው። ስለዚህ 3ቱ አካውንት የተከፈተው በህብረት ስራ ኮሚሽን ስለሆነ የህብረት ስራ ኮሚሽን ደግሞ የጻፈው ክትትልም ቁጥጥርም ስለሚያደርግ ለዚህ ነውና መሬት ሳይዞር ካርታ ሳያገኙ አካውንት መክፈታቸው ለጎጆ ጥቅም እንጂ ለማህበሩ አይደለም ተብሎ የተነገረው ወሬ ሐሰት መሆኑን ልታውቁ። እኛ ከዚህ ውስጥ ምንም የምናገኘው ነገር ስለሌለ፣ ስለዚህ አሁን ቦታው ላይ እንዴት ነው የሚገነባው? ስንት ነው የሚገነባው? እስኬት ተሰርቶ ነው እንግዲህ እጣም ይወጣል። 530 ሰው ተብሎ የተያዘው በዛ ነው። ምክንያቱም ቦታው ስለሚፈቅድ ቦታውን በተገቢው መንገድ መጠቀም ስለምትችሉ። ምናልባት ይሄ ቤዝመንት ከዚህ በፊት 1-to-1 ነበረ መኪና ማቆሚያ። አሁን እሱ ስለተነሳ አዲስ አማካሪ መሐንዲስና ሌሎች ነገሮችን ስትቀጥሩ ሲቀጠር ይሄ ነገር ሪቫይዝ ይደረጋል። ግልጽ ነኝ። ስለዚህ እዛ ቦታ ላይ የሚገነባው 20 ፎቅ ነው ወደ ላይ። ስንት ቤት ነው የሚይዘው? 560 አንድ ቢልዲንግ 560 አጠቃላይ ማለት ነው እንደዚህ። ስለዚህ እሱ በኋላ የሚሰራ ነው። እዛ ላይ 560 ቤቶች ናቸው የሚገነቡ። እዚህ ያለው ስንት ቤት ነው? 537 እንግዲህ ሲሰራ ሊጨምርም ወይም ሊቀንስ ይችላል። አሁን ይሄ ስኬች ነው ብለን ከ560 ሊቀንስም ሊጨምርም ይችላል ስኬች። ስለዚህ ቀሪ ስንት ቤቶች አሉ? 30 23 ቤት አለ። ይሄ 23 ቤት እንግዲህ ቦታው ቅድም ገለጻ ሲደረግ ነበረ። ፊት ለፊቱ ዋናው አውራ መንገድ ነው። በጎኑ እንደዚህ የሚያልፍ ቤት መንገዶች አሉ። ምርጥ ቦታ ነው ተብሎ ነው የታየው። እንግዲህ
አንዳንዶቹ በ8 ሺህ ብር ካሬ እናገኛለን ይሄ እኮ ውድ ነው ሲሉ የነበሩ ማለት እዚህ ውስጥ ይኑሩ አይኑሩ አላውቅም። እና ምንድነው የተባለው? ሌላው ደግሞ በማህበር ስለተደራጀን መንግስት መሬት ይስጠን እያሉ ያሉ ሰዎችም አሉ። ሄዶ መጠየቅ ይቻላል መንግስት መሬት ይሰጥ ሆነ። ስለዚህ አሁን እሱ ቦታ ላይ የሚገነቡ ቤቶች 23 ቤት ምንድን ነው የምታደርጉት? እንግዲህ ለገበያ ማቅረብ ይቻላል አይቻልም? ከኔ ጋር ናቸው? ይቻላል አይቻልም? ስለዚህ ማህበሩ የሚያወጣቸው ወጪዎች በገበያ በሚቀርበው ላይ መቀነስ ይቻላል አይቻልም? ስለዚህ ማሰብ ቤቱ ስኬቹ ይሄውና ስኬቹን ይዞ ግን እንደገና ዲዛይን ይሰራለታል በአማካሪ ማለት ከዚህ በላይ እንጂ ከዛ በታች አይሆንም ለማለት ነው። አመሰግናለሁ። ኮሚቴ ተደራድረሃል ወይ የምትለው እኛ መጀመሪያ ሳንደራደር ካርታ ይዘን ውል ሳንፈጽም እጣ ስለማናወጣ ከኮሚቴ ጋር ድርድር የተደረገ ነገር እንደገና ለድርድርም የሚቀርባለን። ይሄን እንድታው። ሌላው ቦታው ላይ አንድ ብቻ አሁን እኛ ነግሬያቸዋለሁ። የራሳችን ፕሮጀክት ማናጀር ወይም ደግሞ መሐንዲስ አለ። ገና ቦታውን ስንረከብ ወይም ደግሞ ከእልልታም ይሁን ከሌሎች ጋር ስንነጋገር ቦታው ካርታው ይመጣል፣ ፕላን ስምምነቶቹ ይመጣሉ፣ ሊዙ ምኑ ክፍያዎች ይመጣሉ። እዚህ ቦታ ላይ ምን ያህል የመገንቢያ ቦታ አለው፣ ምን ያህል ቤት ይችላል፣ ፋርና ምንድነው የሚባለው አቷ ፍሎር ኤሪያ ሬሽዮ እና ሃይት የሚባላል እሱን እንዴት ነው ብሎ እሱ ይሰራል። እሱ ከሰራ በኋላ ነው እጣ የምናወጣው። በሳይቱ ላይ 500 ሰው ይዛል ከተባለ 500 ሰው እጣ ይወጣል ማለት ነው። ስለዚህ አሁን ይሄ ስኬች ነው። አማካሪ መሐንዲስ ሲመረጥ 3 ቢልዲንግ ሁሉ ሊያደርግ ይችላል። እሱ የኛ አይደለም። አሁን እኛ ቦታው ላይ 6 ሰው ነው የሚችለው። ነገር ግን የዛኔ ሲሰራ ምናልባት እዛ ጋር ሀይ ሲሰራ ምናምን ወኮስቲ ነው ያለው። ምናልባት እንትን መሐንዲሶቹ ብትጠይቅ የተሻለ ነው። ምክንያቱም 3 ጉድጓድ ስትቆፍር መሰረት ስታወጣና አንድ መሰረት ስታወጣ የምታወጣቸው ወጪዎች አንድ ነው ወላጅ አንዳንድ። ስለዚህ እኛ ስናስብ የነበረው ሲታሰብ የነበረው የአባላትን ኮስት ሚኒማይዝ የሚያደርግ ነገር ነው። 3 ቢልዲንግ መሰረት ስታወጣና አንድ ቢልዲንግ መሰረት ስታወጣ የተለያየ። ነገር ግን የአባላትን ሁኔታ ታይቶ እናንተ በምትስማሙት አባላቱ ቦታው በአማካሪ መሐንዲስ ተጠንቶ ሲሰራ 3ም 4ም ቢልዲንግ ሆኖ መስራት ይቻላል። ግልጽ ነኝ። ስለዚህ ከጎጆ ጋር ጎጆና እልልታ እናንተ ሳትፈጠሩ ነው እንትን ያለው ለማለት ነው። አመሰግናለሁ። ሳይት ሄደናል። እልልታ ራሱ እንዲመጣ አድርገናል። ይሄ ለአባላቱ በቂ ምላሽ ይሰጣል። ግንባታው ላይ ደግሞ ከሄዳችሁ አሁንም ደግሞ ሙያ አለን ስላለን አንድ ፍላት ከመገንባት ስንት ሰው ነው ለስንት ሰው ነው ያ ባለ 20 ፍላት የተባለው? ለ560 ነው አይደለ? 30 ትርፍ አለ። 30 የማህበሩ ነው። የ30 ሰው እንደው አንዳንድ ሚሊዮን ብር እንኳን ቢሆን 30 ሚሊዮን ብር ኤክስካቬሽን እንኳን እንትን ለማድረግ ያ ይችላል። 10 ቢሆን አሮጊቱ ሽማግሌው እዛ ላይ ለመውጣት ከሚቸገር 2 ፍላት ቢሆን እዛ ላይ ይከፋፈላል ለማለት ነው። 3 እንትን አይባል ግድ የለም 2 10 ቢሆን ይሄ እኮ የማህበሩ ስራ መሰለኝ። ዛሬ የነበሩ ውሽንፍሮች በእነዚህ ማብራሪያዎች እንግዲህ ምላሽ ካላገኙ ያ ግለሰብ ወይ ስብሰባ ላይ የማይገኝ ወይ አባል ያልሆነ ወይም ሌላ ሜሴጅ ወይም ዓላማ ሊኖረው የምችል ስለሆነ በዚህ መልክ የተገኛችሁ የጎጆ ሮስካ 2000 የምትቆጥበው በድሮ አካውንት እሱ ነው መቀጠል ያለበት ዋናው ቋት ማለት። ምክንያቱም ሌሎቹ ዕጣ የሚወጣላቸው እኮ ከእናንተው ቋት ነው አይደለም የሚወጣው።
ከዛ ገንዘብ ወጥቶ አይደለ ወደዚህኛው የሚተላለፈው ወደዚህ። ስለዚህ 2,000 ብር የምትቆጥቡት ያው ድሮ በምትቆጥቡት ቁጠባ የጎጆ በተከፈተው ነው። አሁን የምትወስኑት ክፍያ ግን በራሳችሁ አካውንት ቆጥቡ። ያኛው ዝግ ነው፣ ሲተላለፍ ብቻ ነው የሚተላለፈው ለማለት ነው። ጨርሻለሁ። የቦታ ግዥ ውል ስምምነት በውልና ማስረጃ ቀርበን መፈራረም መጨረስ፣ ከዛ በኋላ ወደ ተግባር ትገባላችሁ። ስለዚህ እኔ እቅዱ ላይ ለእውነት ነው የምላችሁ የእቅዱን ፎርማቶች አብረን የተወሰነውን ነገር ተፈራን እያሰባሰብ ምክንያቱም ከመነሻው ጀምሮ ለሁሉም ማህበራት የስትራቴጂ እቅድ ሰርተን ነው የምንሰጣቸው። ዳሽ ዳሽ አድርገን ይሄ በራሳችሁ ውጥ ነው። እኔ እንዳየሁት በራሳችሁ ሰርታችኋል። እጅግ በጣም ቀረባችሁ። ታመሰግናል። ለተግባራዊነቱ ግን ማን ነው ተግባራዊ የሚያደርገው? ማን ነው? አባላት ናቸው። ስለዚህ ድንጋይ ወደ እናንተ ተወርውሯል። ያንን ድንጋይ እንዴት እንደምትይዙትና እንዴት እንደምታስተካክሉት ፈልጉ ለማለት አመሰግናለሁ። እነዚህን ግን ከእነሱ ጋር ተነጋግረን እንቆላለን። ጎጆ ጋር ምን ተፈራረም ነበር? የዛውን ኮፒ አላገኘንም እና ያን ኮፒ የምናገኝበት ሁኔታ ሊመቻች የሚያሰባለ አመሰግናለሁ። ቴሌግራም አካውንት አሁን 2 አይቻለሁ። አንድ በዚህ ተከታተለ አሁን ሁለተኛ ሌላ ግሩፖችም አሉ። ለዚህ ምናልባት ትክክለኛ እንዳይታታ እዚህ ዋናውን ግሩፕ ሼር ታደርጉልን። ይህንን ባለ ዕድለኛ ወደ ማህበር ሰብስባችሁ ማህበር እንዲኖረው ማድረጋችሁን ትልቅ ምስጋና አቀርባለሁ። የእኔ ጥያቄ ግን የመሬቱ ግዢ ከጎጆ እስከ አካውንት ወጥቶ እንደተከፈለ ነው ሲነገር የነበረው እና አሁን ቀጥሎ ያለው የ11,700,000 የሚለው የአሽራና የሊዙ ጎጆ ከበር ከሚያደርገው 30% ውስጥ መሆን አይችልም። 200 ብር በጣም ትንሽ ነው ዛሬ ማለት ነው። ምንም ነገር የሚያደርግ ነገር አይደለም። ግን እኛ ብዙ ነን። ብዙ ስንሆን ደግሞ ያ 200 ብር አቅም እንዲኖረን እናደርገዋለን ማለት ነው። አሁን 200 ብር ከኔ የሚወጣው ምንም ላያደርግ ይችላል። 10 ሰው የሚወጣው ግን አንድ ነገር ሊያደርግ ስለሚችል እዛ ላይ እንድትበረቱ ነው። የቁጠባ ሂሳብ ተከፍቷል። ይሄ የቁጠባ እዚህ ላይ የምታዩት ሂሳብ ቁጥሩን በትክክል እንለቅላችኋለን። እዛ ላይ 200 ብር ስታስገቡ ሁሉም ሰው ስሙን እስካባቱ ናሬሽን ላይ ይሳል ሁሉም ሰው ማለት ነው። ኢንኬስ እዛ ባንኩ ላይ ያለው ሰው በስህተት ስማችሁን ባያስገባ ደግሞ ደረሰኝ ሼር አድርጉ። የከፈላችሁበትን ደረሰኝ ወሩ የሚጠቅስ ሼር አድርጉ። ምክንያቱም የተከፈሉት ክፍያዎች ሁልጊዜ ሪኮንሳይል ይደረጋሉ። ሪኮንሲሌሽን ደግሞ የምንጀምረው ሪኮንሳይል የምናደርገው ወሩ ሲያልቅ ኦር ደግሞ የሆነ ሰዓት ላይ ምናምን ጥያቄ ሲነሳ ሳይሆን እኛ ያሰብነው ከስር ከስር ነው። ለምሳሌ እስከዛሬ እናንተ ያላያችሁት ወጪ ከኛ ጋር ሲወጣ እያንዳንዱ ነገር እየተያዘ ነው የሚሄደው። ልክ እንደዛ ሁሉ የእናንተ ገንዘብ ወደኛ ሲመጣ እያንዳንዷ ነገር በየጊዜ እየተሰራች ነው የሚሄደውና ስማችሁን እየጻፋችሁ እስከ አባታችሁ ከዛ በዛ መሰረተኛ የከፈለውን ያልከፈለውን ሪኮንሳይል እያደረግን እንሄዳለን ማለት ነው። እሱ ነው። ሌላው ደግሞ ሁለተኛው የአሹራው ልክ እንደተባለው የአሹራው ክፍያ በቃ የኛ ነው ተብሏል። ጎጆ እዚህ ላይ ሪስፖንስብል ሊሆን አይችልም። ስለዚህ ሌላ ደግሞ 200 ብር የሚገባበትን የቁጠባ ያደረግነው 21,000 ብሩን እዛ ላይ የምታስገቡ ነው ያደረግነው። ለምንድነው 21,000 ዛሬ የሚገባ የፈለግነው? ወለድ እንድናገኝበት ነው። የሁላችንም በተሰበሰበ ቁጥር ገና ስለሚሆን አትሊስት የሆነ ስቴፕ እስከምንደርስ ድረስ ወለድ እንድናገኝበት ብለን ያደረግነው ነገር ነው። በቁጠባ ያደረግነው ማለት ነው እንጂ ወደ ቼኩም ወደ ተንቀሳቃሽ ሊሆን ይችል ነበረ ማለት ነው። ስለዚህ እኔ የምላችሁ እንደ ፋይናንስ ገንዘብ ስለሚያስፈልገን እዛ ላይ በርቱልን። ልክ እሱም ወንድማችንን እንዳላችሁ ማለት ነው አቅም ስጡን፣ በርቱ በሉ። በእውቀት ደግሞ በፋይናንስም እውቀት ያለው ሰው፣ በህግም እውቀት ያለው ሰው፣ በቴክኒክም እውቀት ያለው ሰው ምክንያቱም እኛም የግል ስራችንን እየሰራን ስለሆነ እዚህ ጋር የምንመጣው እኛም ጋር ጉድለት ሊኖር ስለሚችል እየሞላችሁን አቅም እየሰጣችሁን ሂዱላለሁ። አመሰግናለሁ። የዚህ ሁሉ የ35 ሰው መውጣቱ 23 ሰው የግንባታ ቤት አግኝተናል አይደል? እዛ ላይ ለ530 ብንካፈለው ይሄን ብር ትንሽ ብር ነው። አሁን በእኛ ወደ ማህበሩ ብናጠቃልለው የሚሆነው ሌላ አካል መጥቶ
ለምሳሌ ማህበሩ ወስዶት ይሄ የ535ቱን ቤት 530ው ማህበር ተካፍሎት ብንከፍለው ለማህበሩ ጥቅም ነው፣ ከፍተኛ የሆነ ጥቅም ነው የሚያሳየው። ሮስካ አይደለም ስለ 35ቱ ሰዎች የሚያገባን ማህበሩ ነው፣ እኛ ነን የሚያገባን። ስለዚህ መወሰንም ያለብን እኛ ነን። አሁን ወንድሜ እንዳለው የሆነ ገንዘብ አዋተንም የእነሱን እንትን ብለን መሸጥም እኛ ህብረታችን መጠቀም ነው። ለምን ገንዘብ ስለሚያስፈልገን። መዋጮ ሳይወጣ የቆየም ሰው አለ፣ ኢንፎርሜሽን የሌለው አለ። አሁን ይህንን ራሱ አሁን ያለነው ሰዎች ነን። አሁን ይህንን አሁን ራሱ ልንከፍል የምንችል እነዚያ ሰዎች ለማስከፈል በምንድን ነው እሱንም ግን የማያዩ ሰዎች አሉና ሳይከፍሉ ቢቀሩ በእነሱ ምክንያት አሁን ደግሞ ጊዜው ሌላ ጊዜ ላይ ፈጅ ነው። የኔ አይቆጠርም፣ ችግር የለውም። የኔ አይቆጠርም፣ ያው እሱም ስላላወራው ችግር የለውም። ብቻ እግዚአብሔር ያውቀዋል። እግዚአብሔር እንዳልና ለወደፊት እንመሰጋገናለን። በርቱ ወንድሞቻችን፣ እህቶቻችን፣ ወደኋላ አንመለስም። የሚመጣውን ነገር በገንዘብ በማንኛውም እንቋቋማለን እንጂ ወደኋላ እንደማንመለስ ነው። አመሰግናለሁ። እንግዲህ አመሰግናለሁ። ቅድም በተነገረ መሰረት እንዲሁም ደግሞ መመሪያችን በሚያዘን መሰረት 30% ለግንባታ የሚወጣው ስም ከዞረ በኋላ ምን ያህል ለግንባታው ፕላን ወጥቶ እያንዳንዱ ነገር አፈር ምርመራው ተጠናቆ ለግንባታ የሚያስፈልግ ወጪ እዚህ ያህል ተብሎ የ30% ነው ወደ ናዝር አካውንት የሚገባው። አሁን ላይ መግባት ስለማንችል ከሱ መጠቀም አንችልም ማለት ነው። አምነንበት 21 ሺውን መክፈል የምንችልበትን አቅም እንድናገኝ ይህን ሀሳብ ያቀረብኩት። ሁለተኛ ነገር ደግሞ ምንድነው 35 ሰዎች በተለያየ የግል ምክንያት በማንም ይሁን ብቻ ወጥተዋል። እንደኛ የጸኑ ቆይተዋል። አይ በቃ ሌላ አማራጭ አለኝ ያለው ወጥተዋል። የወጣበትን ምክንያት የማጣራት ኃላፊነተኛ ስለሆነ እሱን እንተውና 35 ሰዎችን ከኮሚቴው ጋር ከጎጆ ጋር የምንነጋገረው ነገር እናገራለን። ጎጆን ለማካተት ሳይሆን የህብረት ስራ ማህበሩ ምን ይላል ያለው ነገር መጀመሪያ እናያለን። 537 አባላት ለማህበራት ማደራጃ ለመሬት ማኔጅመንት ምናምን ጠቅላላ ስም ዝርዝራቸው ገብቷል። እንደ 530 ሰው መቀጠል የምችሉት ከዛ ውጪ አይቻልም የሚል መመሪያዎች ካሉ ሰዎችን ታክተን ከእናንተ ጋር ተነጋግረን ኮሚቴውን ባመነበት መልኩ እንቀጥላለን። አይ እናንተ አቅም ካላችሁ ግን መቀጠል ትችላላችሁ የሚል ከሆነ ደግሞ አባሉ የሚያምኑበት ከሆነ ከአባሉና ከኮሚቴ ውጪ ማንንም የምናሳትፈው የምንወስነው ውሳኔ ስለማይኖር በዛ መልኩ እንሄዳለን። ምክንያቱም አሁን ላይ ይህንን አክሴፕት አድርገን ሄደን ከኮሚቴ ጋር አንድ ላይ ውይይት አድርገን ደግሞ ሌላ ሀሳብ ሲሆን ውዥንብር እንዳይፈጠር ለማጥራት ያክል ነው ይህን ሀሳብ እያነሳሁ ያለሁት። ከዛ ውጪ 200 የሚቆጠበው ቁጠባ አለ። መተዳደሪያችን የጸደቀው ታህሳስ ወር ስለሆነ 200 ክፍያው የሚጀምረው ከታህሳስ ወር ጀምሮ ነው፣ ከጸደቀበት ጊዜ ጀምሮ ማለት ነው። 200 የትኛው አካውንት ውስጥ ይገባል፣ 21 ሺህ የትኛው አካውንት ውስጥ ይገባል የሚለውን ደግሞ በቴሌግራም በአዲስ በሚከፍት ቴሌግራም ቻናል ሁሉም ማህበራት ባሉበት እዛ ላይ የምናሳውቅ ይሆናል። እችን ሀሳብ ለመናገር ያክል የመጣሁት እጅግ አድርጌ አመሰግናለሁ። እኛም ለአባል የመንቀሳቀስ ይችላል። ከዛ ባሻገር ደግሞ የቀሩ ኮሚቴዎችን በጣም ይለፍዋሉ። በጣም ብዙ ጠበቅ ውስጥ የገቡ ሰዎችም አሉ። ይህ በቀላል በተቻለች ብቻ ሳይሆን ብዙ ፈተናዎች የነበሩበት ነው። በግላችን እኛም ቤቶች ኤጀንሲ ድረስ ሄደን የታገልንበት ሁኔታ አለ። ብዙ መከራዎች ተሳልፈናል። እንደ ጠላት የተፈረጅበት ሁኔታ ስለነበረ ትልቁ ነገር የምፈልገው ነገር ምንድነው ዛሬ እዚህ ደረጃ በመድረሱ በጣም ደስ ብሎኛል። እኔ ራሴ ያው ብዙዎቻችን ያው አስተያየት እንሰጣለን። አስተያየቱን ለማፍረስም ለመጠገንም የምንሄድበት መንገድ አለ። ለማፍረስ ሲባል ምንድነው ሀሳብ ለመግንባት እኔ በኩሌ እሱ በአስተያየት ብቻ ሳይሆን በአካል ቤቶች ኤጀንሲ ድረስ ብዙ ትግል እንዳደረጉኝ አቶ ሰገድ ምስክር ናቸው። ሌሎች ወንድሞቻችን በእውቀታቸው እዚህ ደረጃ እንዲደርስ የተደረገበት ሁኔታ አለና 22,000 ብር ነው በአንድ ጊዜ ቤት የሚጠበቅብኝ እየሰራሁ ነበር። እዚጋ እያየሁ ያን መክፈል እችላለሁ አልችልም የሚለው ጉዳይ ምክንያቱም ኔክስት ላይ ድርጅት እያወራ ስለሆነ ማለት ነው። ስለዚህ ኩራዘር ናቸው አባሉ እኔ ሁሉ ከብራ ነው አይ ደግሞ ለ35ቱ የሚሰሩት ሰዎችን ተካይ አማራጭ በዛን ነገር ላይ ተወያይታችሁ ቀጣይ ተሳትፎበት የተሻለ ይመስለኛል። አመሰግናለሁ። አሁንም በርቱ እና ለሁሉ እነ ተስፍሽ አሁንም በርቱ።
ጋሽ ሰለሞን በጣም እናመሰግናለን። እናማክራለን፣ ጋሽ መንገድ እናማክራለን። ሲያስፈልግ እንደውላለን፣ በስልክ ምክር ሀሳብ ከእናንተ እንቀበላለን። ግን ቴክኒክ ኮሚቴ ላይ ትንሽ ያሉ ወገኖች ወንድማችን ቃላምና ሱራፌ በጊዜ እጥረት ይመስለኛል ወደፊት እየመጡ አለ። ግን ቴክኒክ ኮሚቴው የምህንድስና እውቀት፣ ሌሎች ቴክኒካል ነገር ከህንፃ ጋር ከዲዛይን ጋር እውቀት ያላችሁ ሰዎች የባካችሁ ወደፊት ልትመጡ ልታግዙ በጣም ጠይቃለን። በቀጣይ ላይ ኮሚቴ ሌላ ኮሚቴ ንዑስ ኮሚቴ እንደሚዋቀር ቅድም ነግሬያችኋለሁ። የግዢ ኮሚቴ ይኖራል፣ የተለያየ ኮሚቴ ይኖራል። እባካችሁ ሙያችሁ ጊዜያችሁ ሰውልን። እኔ በጣም ፈርቼ ወደኋላ የቀረው ሰው ነበር። ሀሳብ እንኳን አልሰጠም ነበር፣ ግን ሰዎች ገፋፍተው ሲመጡ ዋጋ መክፈል ጀመርኩ። ውጤት እየመጣ ዋጋ መክፈል ውጤት ይመጣል። እባካችሁ ወደፊት ኑ፣ አግዙ፣ አንጠፋፋ ለማለት እወዳለሁ። በተረፈ እግዚአብሔር ይስጥልን። እናመሰግናለን በጣም